የምንዛሬ ዋጋ በየዕለቱ መቀያየሩ እንደቀጠለ ነው። እንደምንቆያችሁ ዛሬ ሐምሌ 23 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። በተጨማሪም የኢትዮጵያ ንግድ ባንክ ላይ የተለያዩ ሀገራት ብሮች በዛሬው ዕለት ስንት ይመነዘራሉ የሚለውንም መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁ ላይክ እና ሼር በማድረግ አግዙ እያሉ እንዲሁም ማንኛውም አይነት ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ72 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ አሜሪካ ዶላር 178 ብር ከ08 ይመነዘራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ቡና ባንክ ላይ 1 ዶላር 162 ብር ከ88 ሲመነዘር፣ ህብረት ባንክ ላይ 161 ብር ከ35 ይመነዘራል። ንግድ ባንክ ላይ ደግሞ 1 ዶላር በዛሬው ዕለት 159 ብር ከ03 እየተመነዘረ ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 243 ብር ከ86 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ፓውንድን 229 ብር ከ52 ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግን 221 ብር ከ90 ይመነዝራል። ቡና ባንክ ላይም 215 ብር ከ10 እየመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ በዛሬው ዕለት 1 ፓውንድ 208 ብር ከ22 እየተመነዘረ ነው። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 209 ብር ከ11 ይመነዘራል። እንደዚሁም በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዩሮ 199 ብር ከ48 ይመነዝሩታል። በዛሬው ዕለት በከፍተኛ ደረጃ ዩሮን የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 192 ብር ከ15 ይመነዝራል። ዘምዘም ባንክ ላይም 188 ብር ከ77 እየመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ 1 ዩሮ 182 ብር ከ10 እየመነዘሩት ነው። ሌላኛው የዱባይ ድርሃም ነው። 1 ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ74 እየተመነዘረ የሚገኝ ሲሆን 1000 ድርሃም በዛሬው ዕለት ጥቁር ገበያ ላይ 49740 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ የግል ምንዛሬ መመንዘሪያ ቢሮ ላይ አዲስ አበባ ላይ 1 ድርሃም 47 ብር ከ75 ይመነዘራል። 1000 ድርሃም ደግሞ 47750 ብር እየተመነዘረ ነው። በዛሬው ዕለት በከፍተኛ ደረጃ ድርሃም የሚመነዝረው ቀዳሚው ባንክ ደግሞ ሂጅራ ባንክ ሲሆን ሂጅራ ባንክ ላይ 1 ድርሃም 47 ብር ከ17 ይመነዘራል። ስኬት ባንክ ላይ ደግሞ 46 ብር ከ21 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ በዛሬው ዕለት 1 ድርሃምን 43 ብር ከ30 እየመነዘሩት ነው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 223 ብር ከ92 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 215 ብር ከ65 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 200 ብር ከ81 ይመነዘራል። ዘምዘም ባንክ ላይ ደግሞ 197 ብር ከ84 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ 1 ስዊስ ፍራንክ 191 ብር ከ37 እየተመነዘረ ነው። ሌላኛው ቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 27 ብር ከ02 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 24 ብር ከ67 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝረው ቀዳሚው ባንክ ስኬት ባንክ ሲሆን ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ44 ይመነዘራል። ብሔራዊ ባንክ ላይ ደግሞ 23 ብር ከ77 ሲመነዘር ንግድ ባንክ ላይ 23 ብር ከ08 እየመነዘሩት ይገኛል። የሳውዲ ሪያልን ስናይ 1 ሳውዲ ሪያል ደግሞ በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ75 ሲመነዘር 1000 ሳውዲ ሪያል 48753 ብር በዛሬው ዕለት ጥቁር ገበያ ላይ ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ የግል ምንዛሬ ቢሮ ላይ 1 ሳውዲ ሪያልን በዛሬው ዕለት 46 ብር ከ23 ሲመነዘር 1000 ሳውዲ ሪያል 46230 ብር እየተመነዘረ ነው። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያልን 45 ብር ከ38 ሲመነዘር ዳሽን ባንክ ላይ 45 ብር ከ25 ንግድ ባንክ ላይ ደግሞ 1 ሳውዲ ሪያል በዛሬው ዕለት 42 ብር ከ35 እየተመነዘረ ይገኛል። ሌላኛው ካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 129 ብር ከ93 ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ ሮሃ ፎሬክስ ላይ 1 ካናዳ ዶላር 122 ብር ከ30 ሲመነዘር በከፍተኛ ደረጃ በዛሬው ዕለት የካናዳ ዶላር ቀዳሚው የሚመነዝረው ባንክ ዳሽን ባንክ ላይ
115 ብር ከ63 ሲመነዘር ብሔራዊ ባንክ ላይ ደግሞ 113 ብር ከ93 ይመነዝራሉ። ንግድ ባንክ ላይ ደግሞ 111 ብር ከ05 እየመነዘሩት ይገኛል። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ90 ሲመነዘር በከፍተኛ ደረጃ በዛሬው ዕለት ስዊድን ክሮና የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ 16 ብር ከ55 ይመነዘራል። ወጋገን ባንክ ላይ ደግሞ 16 ብር ከ54 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ 16 ብር ከ15 እየመነዘሩት ይገኛል። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 127 ብር ከ15 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት የአውስትራሊያ ዶላር የሚመነዝረው ባንክ ደግሞ ልማት ባንክ ሲሆን ልማት ባንክ ላይ አንድ አውስትራሊያ ዶላር 111 ብር ከ55 ሲመነዘር ብሔራዊ ባንክ ላይ 111 ብር ከ51 ይመነዘራል። ንግድ ባንክ ላይ ደግሞ 108 ብር ከ44 እየመነዘሩት ይገኛል። ሌላኛው ኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 588 ብር ከ48 ሲመነዘር 100 ኩዌት ዲናር ጥቁር ገበያ ላይ በዛሬው ዕለት 58848 ብር እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 521 ብር ከ85 ሲመነዘር 100 ኩዌት ዲናር ብሔራዊ ባንክ ላይ በዛሬው ዕለት 52135 ብር ይመነዘራል። ልማት ባንክ ላይ ደግሞ 519 ብር ከ93 ሲመነዘር 100 ኩዌት ዲናርን 51993 ብር ይመነዝራሉ። ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 507 ብር ከ07 ሲመነዘር 100 ኩዌት ዲናር ደግሞ 50707 ብር እየተመነዘረ ነው። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ67 እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 25767 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22167 ብር እየመነዘሩት ነው። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 486 ብር ከ7 ሲመነዘር 100 ባህሬን ዲናር ደግሞ 48670 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42113 ብር ይመነዝሩታል። ኦማን ሪያልም በዛሬው ዕለት ጥቁር ገበያ ላይ አንድ ኦማን ሪያል 475 ብር ከ05 ሲመነዘር 100 ኦማን ሪያል 47505 ብር ጥቁር ገበያ ላይ ሲመነዘር በባንክ ደግሞ 41743 ብር ይመነዝሩታል። የእስራኤል ሽቅልም በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 59 ብር ከ31 ሲመነዘር በባንክ ደግሞ 54 ብር ከ15 እየተመነዘረ ነው። የቱርክ ሊሬም በዛሬው ዕለት ጥቁር ገበያ ላይ አንድ ቱርክ ሊሬ 3 ብር ከ85 ሲመነዘር በባንክ 3 ብር ከ15 ይመነዘራል። የየመን ሪያልም በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ 0.66 ሳንቲም ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ74 ሲመነዘር የኬንያ ሽልንግ 1 ብር ከ25 የጅቡቲ ፍራንክ ደግሞ በ0.90 ሳንቲም በባንክ እየተመነዘረ ነው። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ አዲስ ፎርቹን፣ ካፒታል ማርኬት እና የኢትዮጵያ ንግድ ባንክ ድህረ ገጾች ናቸው። ቻው።